ሰላም ሰላም ዩቲዩብ ፋሚሊ እንዴት ናችሁ? በሌላ ቪዲዮ መተናል። በካናዳ የበረዶ ጭቃ ምን እንደሚመስል እያሳየዋችሁ እቃ ገዝተን እንመጣለን ዛሬ። የወላችሁ ትላንትና በጣም ብዙ በረዶ ነበረ ወይም ስኖ የወረደው፣ ግን ሌሊት ላይ ዘንቦ ስለነበረ ያው ብዙም አይኖርም ብዬ በቃ ወክ አድርጌ በእግሬ ገዝቼ እመጣለሁኝ ብዬ ነበር ያሰብኩት። መንገድ ከጀመርኩኝ በኋላ ግን ያጋጠመኝን እዩት። እኛ ሀገር ጭቃ፣ እዚህ ደግሞ የበረዶ ጭቃ ነው ያለንና በቃ እንዴት ለመሄድ እንደሚያስጠላ ብታዩ። እዚህ ጋር እየተወላገድኩኝ ነበርና ካሜራዬ ቢወዛወዝባችሁ ራሱ በቃ አትፍረዱብኝ። በቃ በዚህ ነውና መሀል መንገድ ላይ ከደረስኩኝ በኋላ ራሱ በቃ ልመለስ እያልኩኝ ነበረ። የመጣሁት መንገድ ስላሳዘነኝ ነው። በቃ በጣም ነው የሚያስጠላው። የሆነ እየተንሻፈፍኩ ነበር ሲሄድ ነበረው። ፋይናሊ ግን መሄድበት ቦታ ደርሻለሁኝ። እዚህ ሱፐር ማርኬት ነው የምንገባው። ሎብላስ ይባላል። ቸርች እና ካርልተን ላይ ነው ያለው ቶሮንቶ ውስጥ። እንደምታዩት አስፋልቱ ራሱ እንዴት እንደተጨመላለቀ በቃ በጭራሽ በእግራችሁ ወክ ለማድረግ የማይሆን ቀን ነበረ። በስተመጨረሻም ሱፐር ማርኬት ደርሻለሁኝ። ያው እየገባሁኝ ነው። እዚህ ጋር ግን ያው በሩ ላርሱ ጭምልቅልቅልቅ ብሏል። አሁን እዚህ ጋር ወደ ውስጥ እየገባሁኝ ነው። እዚህ ጋር እቃም ይዝበትን አነሳሁኝና በቀጥታ የሄድኩት የተዘጋጁ ምግቦች ያሉበት ጋር ነው። በቃ ይሄ ብርድ ቶሎ ነው የሚያስርባችሁና በቃ የተዘጋጀ ምግብ ነበር የፈለግኩት መጀመሪያ። ይሄ የሰላጣ ምናምን ያለበት ቦታ ነው። ብዙ አይነት ምግብ አላቸው፣ ግን እኔ እዚህ ጋር ቱና ፈልጌ ነው የመጣሁት። ቱና በጣም አሪፍ ቱና አላቸው። በግራም ነው የሚያስከፍሉት። አይ ቲንክ በ100 ግራሙ $2 ከምናምን ይመስለኛል። እዚህ ጋር ሱፕም አላቸው። ብዙ አይነት ምግብ አለው። እኔ ያው እዚህ ጋር ስለመጣሁኝ ነው። ከዛ ደግሞ ክሮሳንት ማንሳት ፈልጌ ስለነበረ ኬኮች ያሉበት አካባቢ ሄድኩኝ። ይሄ አንዱ $1 ከ80 ምናምን መሰለኝ፣ እንደዛ መሰለኝ የከፈልኩት። ብዙ አይነት የኬክ አማራጭም አላቸው። እውነት ለመናገር ያው እኔ እዚህ ጋር ማነሳውን ነገር ብቻ ነው የቀረስኩት፣ ለዛ ነው። ከዛ ክሮሳንታችንን እዚህ ጋር አነሳሁኝ። ከዛ ወደዚህ ጋር ፒዛ፣ ዳቦ ምናምን እያየሁኝ ነበር። ከዛ ቀጥታ ወደ ውስጥ ገባሁኝና እዚህ ጋር የወይራ ፍሬ ያላቸው ወይም ኦሊቭስ የሚባለው በጣም ፍሬሽ ነው፣ ደስ ይላል በጣም። ሎብሎስ ሁሉም ሎኬሽናቸው በጣም ሰፊ ነው፣ ብዙ ትልቅ ነው ማለት ትልልቅ ነው። በቃ ሁሉም ብራንቻቸው በጣም ትልልቅ ነው። ይሄ ቬጅቴብል እና የአትክልትና የፍሩት ሴክሽናቸው ነው ይሄ ማለት ነው። እዚህ ጋር አቮካዶ እያየውኝ ነበር። እዚህ ጋር ሀባብ ስላይስ ተደርጓል። $2 እስከ $4 ምናምን ነው። ሎብሎስ ርካሽ የሚባለው በጣም ርካሽ የሚባለው ሱፐር ማርኬት አይደለም። ከዚህ የሚረክስ አሉ፣ ግን በጣም ውድ የሚባልም አይደለም ማለት ነው። እዚህ ጋር አፕል አለ፣ ግን እኔ ብዙም አፕል አልወድም። ይልቅ በጣም የምወደውን ነገር ላሳያችሁ። መንደሪን እዚህ ጋር በፓውንድ ኦልሞስት $4 ነው። መንደሪን በጣም ነው የምወደው እና በቃ መንደሪን ሳይ ሰፍ ብዬ ነበር የሄድኩት፣ ግን ግማሹ ጥውልቅ ያለ ስለነበረ መንደሪን አላነሳሁኝም። ግን እዚህ ጋር ሎሚም ነበር። ሎሚውም በጣም ያምራል፣ ግን ያው ሎሚ አልፈለግኩኝም። ከዛ እዚህ ጋር ሰላጣ፣ ጎመን ምናምን አለ። የሁላችሁ የሰላጣው ብዛት ማለት ነው ማለት በቃ በጣም በዛው ልክ ዋጋውም የተለያየ ነው። አይ ቲንክ $4 ወይም $5 ነው የሚጀምረው። ብዙ አትክልት አላቸው ምናምን በቃ ፍሬሽ ነው፣ ክሊን ነው እንደምታዩት፣ ያው ደስ ይላል። እና ብሮኮሊ ፈልጌ ነበር ደግሞ ሌላ። እዚህ ጋር በነገራችን ላይ ብሮኮሊ መኖሩን አላየሁኝም ነበረ። አሁን ቮይስ ኦቨር እያደረግኩኝ ነው ያየሁት። ከዛ እኔ ያየሁት ይሄንን ነበር የወላችሁ ላይክ በላስቲክ እንትን ያለውና እሱ ደግሞ ትንሽ ድርቅ ብሎ ስለነበረ መግዛት አልፈለግኩኝም። ሌላም ደግሞ ያው በጣም ብዙ ፍሩቶችም አላቸው። በተቻለኛ አቅም እንደዚህ ዞር ብዬ ለማየት ሞከርኩኝ። እዚህ ጋር አናናስ ምናምን አለ። ፓፓዬ ፈልጌ ነበር የፈለጉት ፓፓያ ነበረ። የወላችሁ ቅልት ያለውን ሳገኝ ብዬ አነሳሁኝ። ዋጋውም ደግሞ ጥሩ ነበረ። በፓውንድ ኦልሞስት $2 ነበረ። እዚህ ጋር
ይኸውላችሁ እዚህ ጋር $5 የሚለውን አቮካዶ እዩት። አንዱ አቮካዶ $5 ነው። የካሪቢያን አቮካዶ ማለት ላይ $5 እያልኩኝ ነበረ። ኪዊ ያለ ይሄ ደግሞ ምንድነው ሮማን ነው መሰለኝ። ሱቅ ውስጥ ሮማን ይሸጣል ወይም ይሄ ፖሜግራንት የሚባለው ኢትዮጵያ ውስጥ። እኔ ድሮ የጎረቤት ቤት ዛፍ ላይ ምናምን ነበረ ማቀው። ከዛ ወደ ስጋ ምናምን ያለበት ጋር ነበር የሄድኩት ሳልመን ፈልጌ። እዚህ ጋር ሳልመን፣ ቴላፒያ፣ ቱና በጣም ብዙ አይነት የአሳ ነገሮች አሉ። ዋጋቸው ደግሞ ከ8-9 ብቻ አብዛኛው ላይክ አቨሬጁ ከ10 እስከ $17 ምናምን ነበረ። ያው ትልቅ ሲሆን ደግሞ እስከ 30 ምናምን ሁሉ ይሄዳል። ያው የአሳ ምግቦች ርካሽ አይደሉም እውነት ለመናገር በተለያየ ነገር በተለይ ጥራት ያለው ነገር ከመረጣችሁ እየጨመረ ነው የሚሄደው። እዚህ ሀገር የምግብም ኳሊቲ ያለው በአቅማችሁ ልክ ነው። እኔ የምለው እዚህ ሽንኩርቱ ጋር የሄድኩት ይሄ ነጩ ኢትዮጵያ ውስጥ አለ ወይ ሰዎች? ነጭ ሽንኩርት አላልኩኝም። ይሄ ቀዩ ሽንኩርት ዘር ሆኖ ነጩ በጣም ሁሌ ነው የሚገርመኝ ሳየውና እኔ ኢትዮጵያ እያለሁኝ አላቅም ነበረ። እዚህ ጋር ወደ ኦሊቭስ ወይም የወይራ ፍሬ ያለው ጋር ነው የተመለስኩት። ያን አንስቼ ነበረ ያው ለመቅረጽ አልተመቸኝም። እዚህ ጋር ያው የተለያዩ ደረቅ ኬኮች፣ ዳቦ ምናምን ያለበት ሴክሽን ነው። እውነት ለመናገር እንዳልኳችሁ በጣም ሰፊ ስለሆነ ያው ሁሉንም እንትን አላልኩም። እዚህ ጋር ደግሞ ስጋ ምናምን አለ። ዋጋውም ጥሩ ነበር፣ ግን እኔ ያው ከስጋ ከዚህ አልገዛም። ወደ ዶሮ ያለበት ጋር ነበር የሄድኩት። ዶሮም ልክ የተለያየ ስም ሰጥተውት ብቻ ዋጋው የተለያየ ነው። ኦርጋኒክ ይላሉ፣ ሀላል ይላሉ፣ በጣም ብዙ ነገር የሚሉት። የተፈጨ ሁሉ ዶሮ አለ። ብቻ ያው እንግዲህ አንዱን እናነሳለን። እዚህ ጋር አነሳሁኝ ማለት ነው። እኔ ያነሳሁት አይ ቲንክ $11 ምናምን ነው። እና ዋጋቸው የተለያየ ነው። ዋጋቸው ከዚህ $11 እስከ $20 ምናምን ነው የሚሄደው። ይኸውላችሁ በጣም ሰፊ ነው። በጣም ብዙ አይል ነው ያለው። እዚህ ጋር ለስላሳ ምናምን እያየሁኝ ነበር። ከዛ ይኸውላችሁ ለጌን ሁሉ ዞሬ 3 ነገር ብቻ ነው ያነሳሁት እያልኩ ነበር። እዚህ ጋር ደግሞ ስናኮችና ለስላሳ ምናምን መጠጦች አሉ። ብቻ ይህንን አይል እንደምንም በትዕግስት እያለፍኩኝ ነበረ በዚህ አመት ዳይት። ከዛ እንደዚህ ዞር ዞር እያልኩኝ እያየሁኝ ነበረ። ከዛ ለምን ወደ ፍሪጁ ጋር ሄደም የሚጠጣ ነገር ያለበት ጋር ብዬ ወደዚህ መጣው። እዚህ ጋር ጁሶች አሉ፣ ሌመኔድ አለ፣ ቀዝቃዛ ቲ አለ። ኦሬንጅ ጁሶቹ ሲያዩት በጣም ነው ደስ የሚለው፣ ግን አብዛኞቹ በጣም ብዙ ስኳር ነው ያላቸው። ስለዚህ እኔ አሁን አልጠቀምም። ከ30 ግራም በላይ ስኳር ነው ያላቸው። በዚህ አጋጣሚ ቼክ እያደረጋችሁ ግዙ። በጣም ብዙ ስኳር ነው ያላቸው ማለት ነው። ከዛ ቀጥታ ወተት ምናምን ያለበት ጋር ሄድኩኝና እኔ የፈለኩት እርጎ ነበረ፣ ግን እዚህ ጋር የጾም ወተቶችን እያየው ነበረ። አልመንድ ኦትስ ምናምን አላቸው፣ ብዙ አማራጭ አላቸው። ከዛ ይሄንን እርጎ ነበረ ማነሳው። ኦሎምፒክ ይባላል። 2% ነበር መፈልገው፣ ያው ስለሌለ ያለውን አነሳሁኝ። እዚህ ጋር እንቁላል እያየሁኝ ነበር ተመናገር፣ ግን ሀሳቤን ቀየርኩኝ ብቻ። ከዛ ብሮኮሊ ፈልጋል ነበረ። ስለዚህ ፍሮዝን ወይም በረዶ የያዘው ጋር ሄድኩኝ። እዚህ ጋር እንደዚህ ታሽጎ እዚህ ሀገር ይሸጣል ብሮኮሊ። የተለያየ ቬጅቴብል ሚክስ አለ። ይሄ ኦርጋኒክ ነው ብለው ነው እንግዲህ የሚሸጡት። ኦርጋኒክ ያልሆነውም አለ፣ ይቀንሳል። እንግዲህ ኦርጋኒኩን አንስቻለሁኝ ማለት ነው። ያው ደስ ይላል፣ ብቻ እኔ እጠቀመዋለሁኝ። እዚህ ጋር ደግሞ ፓንኬክ፣ ፒዛ ምናምን በቃ ፍሮዝን ሆኖ በቃ አሙቃችሁ የምትበሉት በሉት። እዚህ ጋር ቺፕስ ምናምን አለ። ሌላው ይሄ ሱፐር ማርኬት በጣም ብዙ ሰፕሊመንት ነው ያላቸው። በቃ ማለት ብዙ ሰፕሊመንት ወይም ቫይታሚን አማራጭ አላቸውና ከዚህ መታችሁ የምታጡት ቫይታሚን የለም። እዚህ ጋር ደግሞ የጽዳት እቃዎች ምናምን አሉ። ለምን ወደዚህ አይል እንደመጣውኝ ራሱ አላውቅም። ብቻ ዝም ብዬ እያየውኝ ነበረ። ይኸውላችሁ 22 23 ምናምን ይላል። ብቻ ወደ 20 ምናምን አይል ነው ያለው። ፋይናሊ ወደ መክፈያው ጋር መጣውኝና ሰልፍ ቼክ አውት ነበራቸው፣ ግን
ካሸር ያለችበት ጋር ሄድኩኝና ከፊት ለፊት የነበረው ሰውዬ እቃውን ትቶ የት እንደሄደ አላቅም። በቃ ማለት ሌላ እቃ የረሳው ነበር መሰለኝ አስቀምጦ ነው ሄደውና ላይክ ካሸሯ ደግሞ እዚህ ጋር ኦልሬዲ ቼክ አውት ማድረጉን ጀምራለች፣ እስካን እያደረገችለት ነውና በቃ እዚህ ጋር ታዩት አዛ ነው የሆንኩት። ከዛ ግን ያው ፋይናሊ ጠበቅኩኝ። ይውላችሁ በቃ ማለት እቃው ብዛቱ ላይክ ለስራ ነው የገዛው ብዬ ተስፋ አደርጋለሁ። የዲሊቨሪ ምናምን አለ አይደለ? ለዛ ነው የሚመስለው። በጣም ብዙ ነው እቃው እና ከሱ እቃ አንጻር አስቡት ማለት በቃ የዚህ እጥፍ ነበር እና ግማሹን ባግ ውስጥ አድርጎ የኔን ደግሞ ብታዩት በቃ የሆነች 4 ፍሬ ነገር ናት እና በቃ ለዚህ ይህን ሁሉ እቃ መጠበቂ እያናደደኝ ነበረ የሆነ ታይም ላይ። በቃ ግን ለምን ወደ ቼክ አውት እንደመጣሁኝ አላቅም። ምናልባት ካሽ ነበር መሰለኝ ያስኩት እና የሁሉ እቃ በቃ ስካን አድርጋ እስከተጨርስ ድረስ በጣም በቃ እኔ እኮ በትዕግስት ጠብቄ ትላላችሁ። በመጨረሻ እንግዲህ የኔ ተራ ደርሶ ከፈልኩኝና እንደዚህ እየወጣን ነበር ማለት ነው። እዚህ ጋር እቃዬን ይዤ እየወጣው እዛው ሱፐርማርኬት ውስጥ ሆኖ ከመክፈያው ጋር እየወጣሁኝ። ከዛ ግን ከሱፐርማርኬቱ አልወጣሁኝም። እንደዚህ መቀመጫ ቦታዎች ስላሉ እዛ ሄጄ ትንሽ መቀመጥ ፈለግኩኝ። ስታርባክስም ነበረ ያው እዚህ ጋር በግራ በኩል ስላልገባ ነው። ከዛ እዚህ ጋር ወንበር ላይ ትንሽ ቁጭ ብዬ ቅድም የገዛሁትን ቱና ምናምን ነሰይን ልበላ ነበረ። እዚህ ጋር ትንሽ የመስኮት አለች ወሬ እያየሁኝ ነበረ። አይላችሁ ቱና ይሄን ይመስላል። ክሮሳንቱም አለ እና እዚህ ጋር ትንሽ ተቀመጥኩኝና ፋይናሊ ወጣሁኝ ማለት ነው። እዚህ ጋር እየወጣው ውስጥ የነበረው ሙቀትና ውጪ ደግሞ ስትወጡ የነበረው ብርድ በቃ በጣም የሚያስጠላ ነበረ። ለማንኛውም እዚህ ጋር ከወጣሁኝ በኋላ ቀጥታ ወደ ቤት ነበረ የሄድኩት። ቤት ከገባ በኋላ ነው ይሄን የቀረስኩት። $47 ነው የፈጀብኝ። እነኚህን ነገሮች ነው የገዛሁት እና ደግሞ ያው ስቶር ውስጥም ምሳ የበላሁት ነው ማለት ነው። ይሄን ይመስል ነበር የዛሬው ቪዲዮ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ከስር ላይ ኮመንት አድርጉልኝ ፕሊዝ። አዲስ ነኝ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።